ሰላም ሰላም እንዴት ናችሁ? ዶክተር ልሳነ ወርቅ ሚኪያስ ነኝ። ይሄ የዩቲዩብ ቻናሌ ነው። የጤና መረጃዎችን እና የተለያዩ ቪዲዮዎችን ፖስት የማደርግበት የዩቲዩብ ቻናሌ ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ የምትለው ቀይዋ በዚህ ሳይድ ያለችዋል። አይ ቲንክ ኤኒዌይስ ሰብስክራይብ አድርጉልኝ። አዲስ ከሆናችሁ እንግዲህ በዚህ ቻናል የጤና ነገሮችን እንወያያለን። የተለያዩ ርዕሰ ጉዳዮችን አስተናገራለን። እኔም አንዳንድ ቪዲዮዎችን እሰራለሁ በዚህ ቻናል እና ሰብስክራይብ አድርጉልኝ እና ቤተሰብ ሁኑ። ምክንያቱም ጤና የሁላችንም ጉዳይ ነው። ከወደዳችሁት ላይክ አድርጉት። ለዘመድ ወዳጆቻችሁ ደግሞ በጣም የምትፈልጉት ከሆነ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉልኝ። ለሱ በጣም አመሰግናችኋለሁ። ምንድነው ዛሬ የምሰራላችሁ ቪዲዮ ብዙም በእኛ ሀገር ያው ብዙ ጊዜ አልተለመደም እንደዚህ አይነት ነገሮች እኛ ሀገር ኮመን የሆኑ በሽታዎች ህመሞች አሉ። ምንድነው ኢንፌክሽየስ የሆኑ ነገሮች አሁን ደግሞ ካርዲዮቫስኩላር የሆኑ ከዚህ ሴዴንታሪ ላይፍ ስታይል እዚህ ምንድነው ካርዲዮቫስኩላር ማለት የልብ የደም ቧንቧ የዚህ የስትሮክ የብሬን እንደዚህ አይነት ነገሮች ፋት እንደዚህ ከዘመናዊ ህመም ጋር ከዘመናዊ አኗኗር ስታይል ጋር ዘመናዊ የሚለውን አንደር ኮቴሽን አድርጉልኝ ከነሱ ጋር የሚመጡ ህመሞችን ነው ብዙ ጊዜ ኮመንሊ የምናወራው የምንለው ግን ብዙ ጊዜ የማይወራላቸው ግን ቀላል የማይባሉ ሰዎችን ደግሞ ህመም ላይ ጥለው ደግሞ አደጋ ላይ ህይወታቸውን አደጋ ላይ የሚጥሉ ህመሞች አሉ። ስለነሱ አዌርነስ ብዙም የለም ብዬ አስባለሁ። ምክንያቱም ኢቭን በሰዎች ዘንድ በታካሚዎች ዘንድ ብቻ ሳይሆን በእኛ በጤና ባለሙያዎች ዘንድ ራሱ ኮመን ያልሆኑ ኢትዮጵያ ውስጥ ያሉ ህመሞች አሉ። ኢቭን ዞ ብዙ ሰዎች የሚሰቃዩባቸው ደግሞ የሚታመሙባቸው ህመሞች ሆነው ማለት ነው። ዛሬ የምንናገረው ስለ ሲስተሚክ ሉፐስ ኢሪቴማቶሲስ ይባላል ወይም ደግሞ ኤስኤል እንለዋለን እኛ ወይም ደግሞ ሉፐስ እንለዋለን አጠር አድርገን ስንነጋገረው ማለት ነው። ወይ ደግሞ አጠር አድርገን ስሙን ስንጠራው ሉፐስ እንለዋለን። እንግዲህ ይህ ህመም አውቶ ኢሚዩን ብለን የምንጠራቸው ህመሞች መካከል ነው። አውቶ ኢሚዩን ማለት አውቶ ማለት ራስ ነው። ኢሚዩን ማለት ደግሞ የበሽታ መከላከያ ሲስተማችን ነው። ኢሚዩን ሲስተም ማለት ነው። ስለዚህ አውቶ ኢሚዩን ዲዚዝ ማለት የራሳችን የበሽታ መከላከል ሲስተም የራሳችንን ሰውነት የሚያጠቃበት ሁኔታ ሲፈጠር አውቶ ኢሚዩን ዲዚዞች እንላቸዋለን በግሩፕ እንጠራቸዋለን። እና ሲስተሚክ ሉፐስ ኢሪቴማቶሲስ ኢዝ ኮመን እኛ ሀገር በጣም ኮመን ነው። እና እኛ ሀገር ብቻ ሳይሆን ዓለም ላይ ኮመን ከሚባሉት አውቶ ኢሚዩን ዲዚዞች አንዱ ነው። እና ኮመን ብቻ ሳይሆን ሁሉንም ሲስተም ኦርጋን ሲስተሞች የሚያጠቃ ነው። ከራስ ፀጉራችን እስከ እግር ጥፍራችን ድረስ ያጠቃል። ሳምባን ያጠቃል፣ ቆዳን ያጠቃል፣ ልብን ያጠቃል፣ አጥንት መገጣጠሚያን ያጠቃል እና የአእምሮንም ያጠቃል እና ብቻ ሁሉንም ሲስተሞች ማለት ይቻላል። ስለሱ ነው የምንነጋገረው። እንግዲህ ሉፐስ ይሄን መጀመሪያ ካልኳችሁ ስለዚህ ሉፐስ ምንድነው? እንግዲህ ሉፐስ እንደነገርኳችሁ አውቶ ኢሚዩን ህመም ነው። አውቶ ኢሚዩን ማለት የራሳችን ኢሚዩን ሲስተም የበሽታ መከላከል ሲስተም የራሳችንን አካል ሲያጠቃ ማለት ነው። እና ምንድነው ብዙ ጊዜ የሚያጠቃቸው የአካል ክፍሎች ምንድን ናቸው? ብዙ የሚታዩት የቆዳ ሽፍታ የሚመስል ፊት ላይ በመውጣት ነው የመጀመሪያው። እና ይሄ ምንድነው? ቆዳን ጆይንትን እና ኩላሊትን ነው ኮመንሊ የሚያጠቃው። እና እንግዲህ ሲስተሚክ ሉፐስ ኢሪቴማቶሲስ ማለት አውቶ ኢሚዩን ዲዚዝ ነው። አውቶ ኢሚዩን ማለት የራሳችንን መከላከል አቅም የራሳችንን ሰውነት ሲያጠቃ ማለት ነው። ስለዚህ ምልክቶቹ ምንድን ናቸው ብለን ስናስብ እንደነገርኳችሁ ኮመንሊ የሚታወቀው በጣም የሉፐስ መገለጫ ነው ተብሎ የሚታወቀው እዚህ አካባቢ እና በተርፍላይ ሼፕድ የሆነ ራሽ ነው ወይም ደግሞ ሽፍታ ነው የሚወጣው ነው። ኖርማሊ አብዛኛውን ጊዜ ይሄ ህመም የሚመጣው ሴቶች ላይ ነው። ሴቶች ላይ ያንግ ሴቶች ላይ ይከሰታል አብዛኛውን ጊዜ እና ፊት ላይ እንደዚህ ማዲያት የሚመስል የበተርፍላይ ወይም ደግሞ ቢራቢሮ የሚመስል ቅርጽ ያለው ራሽ ይወጣል ማለት ነው። እና አንደኛው ምልክት እሱ ነው። ሁለተኛው የመገጣጠሚያ ህመም ነው። የመገጣጠሚያ ጆይንት ፔኖች ማለት ነው። ትልልቆቹ መገጣጠሚያዎች ከጉልበት አንስቶ የክንድ እነዚህ መገጣጠሚያዎች ብለን የምንላቸውን አካል ክፍል እነሱን ሁሉ ያጠቃል እና የነሱ ህመም ትኩሳት ሊኖረው ይችላል። ሌላው ደግሞ
ድካም የሰውነት እንደዚሁ ምክንያቱን የማናውቀው ድካም ምንም ሳንሰራ ምን ሳንል ሳይደክመን ስራ ሳንሰራ ድካም የመሰማት ስሜት ማለት ነው። እነዚህ ምልክቶቹ ናቸው። እንደነገርኳችሁ ሁሉንም ሲስተም ነው የሚያጠቃው። ጭንቅላትን ካጠቃ አይምሮን ካጠቃ ሳይኮሲስ ድረስ ራስን እስከ መሳት ወይም ደግሞ አብኖርማል ቢሄቪየር ትክክለኛ ያልሆኑ እንትኖችን ያልተለመዱ ኖርማል ያልሆኑ ቢሄቪየሮችን ጸባዮችን ማምጣት እነሱን ራስን እስከ መሳት ድረስ ሊያመጣ ይችላል። ኩላሊትን ያጠቃል ብያችኋለሁ። የሽንት መጠን መቀነስ ሊያመጣ ይችላል። ሽንት በሽንት በኩል ደምና ፕሮቲን ማለፍ ወይም ደግሞ ቀይ የሆነ ሽንት ደም ያለው የሚመስል ሽንት መውጣት፣ ፕሮቲን ማለፍ፣ አራፋ የሚመስል የሚታይ ነሰሰርሊ ሁል ጊዜ እንደዛ ይሆናል ማለት ሳይሆን ግን እነዚህን ሁሉ የአካል ክፍሎች ያጠቃል እና ከላይ የገለጽኳቸው ምልክቶች ሜይንሊ ግን በጣም የሚታወቁት ግን የፊተኛው ራሽ የሚባለው እነዚህ በተርፍላይ ሼፕድ የሆነው እዚህ ጋር እንደምታዩት ያለው ፊት ላይ ያለው እንትን ምልክት ይታያል። ሌላው ጆይንት ፔን ድካም እነዚህ ኮመን የሆኑ አብዛኛውን ጊዜ የሚታዩ ምልክቶቹ ናቸው። እንግዲህ መንስኤ ተብሎ የሚታሰበው ሄሬዲታሪ ነው እና በዘር የሚመጣ ነው። ጄኔቲክስ ሮል አለ የራሱ። ሌላው ደግሞ እነዚህ እንዳሉ ሆነው ግን ኢንቫይሮንመንት ደግሞ ነገሮች እንዲባባሱ እንዲታዩ ደግሞ የማድረግ እንትን አለው። ለምሳሌ አሁን ኦሬዲ ከቤተሰብ የወረስነው ወይም ደግሞ ሉፐስ ያለበት አንድ ታማሚ የፀሐይ ብርሃን ኢንፌክሽን እንደነገርኳችሁ ሴቶች ላይ ነው ኮመን የሆነው እና እርግዝና ሌላ ደግሞ አንዳንድ መድኃኒቶችን በሚወስዱ ጊዜ ፍሌር ይባላል እና ሉፐስ የሚባለው ይሄ ህመም ውስጣቸው ታማሚው ላይ ያለው ህመም አግራቤት ሊሆን ይችላል፣ ሊነሳ ይችላል። ኦር ደግሞ ከዚህ በፊት ከነበረው ኦር ደግሞ ሳይለንት ስቴጁ ላይ የነበረበት ጊዜ ከሆነ ወደ ገልጦ ራሱን እንዲወጣ ማኒፌስት እንለዋለን እኛ እንዲያደርግ ምክንያት ሊሆኑ ይችላሉ። ስለዚህ የፀሐይ ብርሃን ኢንፌክሽን፣ እርግዝና እና አንዳንድ መድኃኒቶች ይሄንን ህመም ሊያስነሱት ይችላሉ ማለት ነው። ወይም ደግሞ ኮዝ መሆን ሳይሆን ምክንያት ለመሆን ሳይሆን ኦሬዲ የነበረውን ሊያባብሱት ይችላሉ ማለት ነው። ሳይለንት ሆኖ የተቀመጠውን ህመም ሊያባብሱት ይችላሉ ማለት ነው። እንደነገርኳችሁ ይህ ህመም ካልታከመ፣ ክትትል ካልተደረገለት፣ ኮንትሮል ካልተደረገ፣ አንደር ኮንትሮል ካልተያዘ ዳሜጅ ያመጣል። እንደነገርኳችሁ በጣም ወሳኝ የምንላቸውን አካላት ያጠቃል። ብሬን አእምሯችንን ያጠቃል፣ ልባችንን ያጠቃል። ልባችንን ሲያጠቃ ደግሞ ከውስጥ ከቫልቭ ጀምሮ ነው የሚያጠቃው እና ስለዚህ አደጋ ያመጣል፣ የራሱ የሆነ ችግር ያመጣል። ሌላ ደግሞ ኩላሊት እንዳልኳችሁ ሉፐስ ኔፍራይትስ ይባላል። ሌላውን ቆዳ፣ የተለያዩ ጆይንቶችን ያጠቃል። ስለዚህ እነዚህን ሁሉ መልቲ ሲስተሚክ ወይም ደግሞ ሁሉንም የሰውነታችንን ሲስተሞች የሚያጠቃ ህመም ካልተቆጣጠር ነው ኩላሊት ፌለር ድረስ ሊያመጣ ይችላል። አንደኛ የልብ ቫልቮችን በጣም ያጠቃል እና በቫልቮች ፋንክሽናል ወይም ቫልቭ ማለት ደም ከአንድ የልብ የራሱ የሆነ ክፍሎች አሉ። ስለዚህ አራቱ የልብ ክፍሎች የሚገናኙባቸው በሮች አሉ እና የሚከፈቱ የሚዘጉ እነሱን በማጥቃት ፈንክሽናሊቲያቸውን ሊያሳጣቸው ይችላል። ስለዚህ ሉፐስን መቆጣጠር ያስፈልጋል ማለት ነው። ስለዚህ ይሄ ግንዛቤ ሰዎች ዘንድ ሊኖር ይችላል። አንድ ህመም ማለት ኢንፌክሽን ብቻ አይደለም። እነዚህ የምናውቃቸው ደም ግፊት፣ ስኳር፣ ኮሌስትሮል ኢንፌክሽኖች እነሱ ብቻ አይደሉም እና የራሳችንን የኢሚዩን ሲስተምም የራሳችን የተከላካይ አቅም የመከላከል ሲስተማችን ራሱ የራሳችንን ሰውነት ሊያጠቃ ይችላል እና ይሄ የሲስተሚክ ሉፐስ ኢሪቴማቶሲስ ሉፐስ የምንለው ህመም ዋን ኦፍ አውቶ ኢሚዩን ህመሞች ነው እንደነገርኳችሁ። ስለዚህ የራሳችንም ሰውነት ራሳችንን ሊያጠቃ ይችላል። እሱም እንደ ህመም ሊቆጠር ይችላል። ስለዚህ በባለሙያ ሪውማቶሎጂስቶች ናቸው ይሄንን የሚከታተሉት። ሪውማቶሎጂስት ማለት እነዚህ ከጆይንት ጋር የሚገናኙ ሪህ ምናምን እንደዚህ አይነት ህመሞችን የሚያክሙ ሰብ ስፔሻሊስቶች ናቸው። በእነሱ አማካኝነት ህክምናው ይሰጣል። ስለዚህ ለዚህ በቂ የሆነ ግንዛቤ ያስፈልገናል ማለት ነው። ስለዚህ እንደዚህ አይነት ህመም መኖሩን ጭንቅላታችን ውስጥ መኖሩ
ለግንዛቤም ለወደፊት ጥንቃቄም ጥሩ ነው ብዬ ስላሰብኩ ነው ቪዲዮ ሰራሁላችሁ። ኮሜንት ካላችሁ አስተያየት እንዲጨመራችሁ የምትፈልጉት ነገር መጨመር የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ።